በ54 ኪሎ ግራም ቅጥነቱ በገዛ እጁ ሊሞት የነበረው ግለሰብ በ90 ኪሎ ግራም ራሱን አዳነ። እንዴት? በጣም ትለፋለህ፣ ብዙ ትመገባለህ፣ ግን ልብስን አውልቀ ራስን በመስታወት ስትመለከተው ምንም አይነት ለውጥ ሰውነት ላይ የለም። አሁንም ቀጭን ነህ። በዛን ጊዜ ስፖርት መስራት ተስፋ ያስቆርጣል። ለምን? ለውጥ ለማግኘት ትዕግስት ያስፈልጋል፣ ጽናት ያስፈልጋል። ለዓመታት ያህል ስፖርት ስትሰራ ነበር፣ ግን ሰውነትህ ጭራሽ እየከሳን የመጣው። ሰውነትህን በመስታወት ስታየው ሁሌም ትበሳጫለህ፣ ራስን ትወቅሳለህ። ደረትህ፣ እጅ፣ ትከሻ ከቦርጭ አይበልጡም። ይህም የሆነበት እስከ ዛሬ የተሳሳተ ፎርም እና አመጋገብ ስለምትከተል ነው። አብዛኛውን ሰዎች ሊወፍሩ በልክ ሊሆኑ ያልቻሉት በጄኔቲክስ ይመስላቸዋል፣ ግን ያ ስህተት ነው። በዚህ ቪዲዮ ላይ የምናገራቸውን ነገሮች ብቻ በመከተል የፈለግከውን ሰውነት ማግኘት ትችላለህ። ግን ሁሌም እንደምናገረው ቪዲዮን ከመጀመሪያ በፊት እውነተኛ ታሪክ ልንገርህ፣ ይጠቅማል፣ አዳምጠኝ። ዘ ማሺኒስት 2004 ላይ የወጣውን ፊልም አይተዋል? ካላየኸው ችግር የለውም። በዚህ ቪዲዮ ላይ በትንሹ ታሪኩን እነግርሃለሁ። እዛ ፊልም ላይ ቤል የሚባል አንድ ቀጭን ካራክተር አለ። በእርግጠኝነት አሜሪካ ሳይኮ የሚለውን ፊልም ካየው እዛ ላይ ታውቀዋለህ። ብቻ ዘ ማሺኒስት የሚለውን ፊልም ለመስራት ብሎ የገዛ ሰውነቱን አጣ። በቀን ውስጥ አንድ አፕል፣ አንዳንድ ቡና ወይም ውሃ ነበር የሚጠቀሙ ሰውነቱን ለማክሳት ብሎ። የሱ ህልም 220 ፓውንድ መድረስ ነበር። ግን ዶክተሮች አስጠነቀቁት። ያን ያህል ፓውንድ ላይ ከደረስክ መኖር እንደማይችልና አደጋ ውስጥ እንደሆነ ነገሩት። ስለዚህ 54 እስከ 56 ኪሎ ግራም 120 ፓውንድ ድረስ ሰውነቱ ዝቅ አለ። ሰውነቱ ከሳ። ፊልሙ ላይም አንዳንዴ ሲጋራ ይጠቀማል አብተይቱ እንዲዘጋለት እና ፊልሙ ተሰርቶ እስኪያልቅ ድረስ ስፖርታዊ እንቅስቃሴዎችን አያደርግም። ፕሮቲን ምግቦችን አይመገብም። ፋት ያለውን ምግብም አይወስድም። ብቻ በወራት ውስጥ ያለውን ምስልና ስብ ሉዝ አደረገ። ይህ ነገር በጣም አደገኛ የሆነ መንገድ እንደነበር ራሱ ካራክተሩ ቢል ተናግሮ ነበር። ብቻ በዚህ ቪዲዮ ላይ ለመናገር የፈለግኩት ብዙ ስላልበላ አይደለም የከሳው ራሱን ሱስ ውስጥ በመክተቱ ነው፣ ራሱን በማስጨነቁ ነው፣ እናም እንቅልፉን በማጣቱ ነው። ኢቭን ራሱ ፊልሙ ላይ ከ2 ደቂቃ በላይ እንደማይተኛ ተናግሮ ነበር። ይህ ነገር ፍልስፍና አይደለም፣ እውነተኛ ታሪክ ነው። በ2004 የተሰራው ፊልም ላይ የተፈጠረ እውነተኛ ታሪክ ነው። ግን ከዛም በኋላ 2005 ላይ ዘ ባትማን ቢግነር የሚለው ፊልም ላይ 220 ፓውንድ የሚያል ሰውነት ቢውልድ አድርጎ መጣ። በ6 ወር ውስጥ ብቻ ሰውነቱን መለሰው፣ መስሉን መለሰው። ይህ ነገር ብዙ ሰዎችን ጥያቄ ፈጥሮባቸዋል። እናም የብዙ ሰዎችን ጥያቄ በዚህ ቪዲዮ ላይ ኤክስፕሌን አደርግላችኋለሁ። እና ባልጠበቀና ባልታወቀ ተአምር በ6 ወር ውስጥ ብቻ ሰውነቱን መመለስ ችሏል። እንዴት? እሱን በዚህ ቪዲዮ ላይ እነግራችኋለሁ። በተመሳሳይም ያንተን ቅጥነት ወደ ውፍረት የምትቀይርበትን መንገድ እነግርሃለሁ። በዛውም እስከ መጨረሻው ድረስ ከቆየኝ የቀረውን የፊልሙን ታሪክ እነግርሃለሁ። አንደኛው ጭንቀትና ሐሳብ። ከላይ ነገርኩ ፊልም ትዝ ካለ እዛ ፊልም ላይ ለመግለጽ የፈለጉት ነገር ቢኖር አንድ ሰው በጣም የሚያስብ ከሆነ፣ በጣም የሚጨነቅ ከሆነ፣ ራሱን የማይጠብቅ ከሆነ፣ በቂ የሆነ እንቅልፍ የማያገኝ ከሆነ ቀጭንና ጤነኛ ያልሆነ ሰውነት እንደሚያጋጥማችሁ ተናግረዋል፣ ገልጸዋል። ወደ አንተ ጋር ልመለስ። አንተን የሚያከሳ አንደኛውና ዋነኛው መርዝ ቢኖር ጭንቀትና ሐሳብ ነው። በቃ ጂም ትገባና ስፖርት ትሰራለህ። ከዛ ሰውነትን በመስታወት ስታየው ለውጥ የለም። በዛ ምክንያት ራስን ትወቅሰዋለህ። ለዓመታት ያህል ሰርቼ ለውጥ ለምን አላገኘውም ብለህ ከራስ ጋር ትልቅ ጭንቀት ውስጥ ትገባለህ። በጎን ደግሞ ራስን ከሌሎች ሰዎች ጋር ታወዳድራለህ። ይህን ሁሉ ዓመት ለፍቼ ሰርቼ እነሱ በአንድ ቀን መጥተው ተለውጡ የሚል አስተሳሰብ ጭንቀት ይፈጥርብሃል። ሌላው ደግሞ ስለ ኑሮ ታስባለህ፣ ትጨነቃለህ። ስለ ፍቅር ታስባለህ፣ ትጨነቃለህ። ትወደኛለች አትወደኝም የሚል አስተሳሰብ ጭንቀት ይፈጥርብሃል። ሱስም አለብህ። ያንን ሱስ ለማቆም ትልቅ ሐሳብ ውስጥ ነህ፣ ጭንቀት ውስጥ ነህ። እዚህ ጋር አንድ ጥያቄ መጠየቅ አይቀርም። ጭንቀትና ሐሳብ ለምንድን ነው የሚያከሳኝ ማለት አይቀርም። ጭንቀት ሲመጣ፣ ሐሳብ ሲመጣ ማለት ነው ምግብ መብላት ያስጠላሃል፣ ምግብ መብላት ይዘጋሃል፣ አበታይትህ ይዘጋል። የሚታይህ ሱስ ነው፣ የሚታይህ መጥፎ ልማዶች ናቸው። በዛ ምክንያት ጤናን ታጣለህ፣ ሰውነትን ታጣለህ፣ ሰላምን ታጣለህ። በቻልከው መጠን ሕይወት ላይ የሚፈጠሩ ብዙ ችግሮች አሉ። እነዛን ችግሮች ማለፍ አለብህ፣ መቋቋም አለብህ። እነዛን ችግሮች መጋፈጥ አለብህ። አይምሮን በሐሳብና ጭንቀት
የምታደክመው ከሆነ ማለት ነው ወንድሜ ሰላማዊ ኑሮ አትኖርም፣ ጤነኛ አትሆንም። ስለዚህ በቻልኮ መጠን ያሉብህን ችግሮች አስወግድ፣ ያሉብህን ጭንቀቶች አስወግድ፣ ያሉብህን ሐሳቦች ተዋቸው። እናም እዚህ ጋር ጥያቄ ልጠይቅህ፣ ጭንቀትና ሐሳብ ሰውነትህን፣ አይምሮህን፣ ሕይወትህን አልመረዘውም ወይስ መርዞታል? ለአንተ ትቼልሃለሁ። ሁለተኛው ፕሮቲን ምግቦችን መመገብ። ፊልሙ ተቀርጾ ካለቀ በኋላ እዛ ፊልም ላይ የነበረው ቀጭን ካራክተር ምግቦችን መመገብ ጀመረ። ልክ እንደ ዶሮ፣ እንቁላል፣ አሳ፣ እነዚህ ፕሮቲን ናቸው። በጎን ደግሞ ኢነርጂ የሚሰጡትን ምግቦችን መመገብ ጀመረ። ካርቦሃይድሬት፣ ፍራፍሬዎች ልክ እንደ ማንጎ፣ አቮካዶ። ከዛ ከቀናት በኋላ የከሳውን ሰውነቱን በውፍረት በበልኪንግ ቀየረው። መስል ግን አልገነባም ነበር። ወደ አንተ ጋር ልመለስ። የከሳው ሰውነትን ለመወፈር ግዴታ ፕሮቲን ፋት ያላቸው ምግቦች መመገብ አለብህ። ኤግዛምፕል ልስጥ። ፕሮቲን ምግቦች እንቁላል፣ ዶሮ፣ አሳ፣ ወተት፣ ለውዝ፣ ስጋ። እነዚህ ምግቦች መስልህን ይገነቡታል። ሌላው ደግሞ ካርቦሃይድሬት የሆኑ ምግቦች መመገብ ኢነርጂን ይሰጡክ። ለምሳሌ እንደ ዳቦ፣ ፓስታ፣ ድንች፣ ሙዝ፣ ዘይት፣ በዘይት የተጠበሱ ብስኩቶች። እነዚህ ምግቦች ደግሞ ኢነርጂ ይሰጠዋል። ሌላ ተጨማሪ ነገር ደግሞ ሄልዚ ፋት በልኪንግ የሚያደርገው ሰውነትን። ለምሳሌ እንደ አቮካዶ፣ እንቁላል፣ ቺክን ብረስት። እነዚህ ደግሞ ጤነኛ የሆኑ የሰውነት ውፍረት ይሰጠዋል። እናም እንደነገርኩ ፊልሙ ላይ ያለው ካራክተር በአንድ ወር ውስጥ ያደረገው ይህንን ነበር። እናም አውቃለሁ እነዚህ ምግቦች ቤት አታገኛችሁም፣ ግን በቻልኮ መጠን የተወሰኑትን ለማግኘት መሞከር ይኖርብሃል። ምክንያቱም በቅጥነት ላይ ስፖርት በምሰራበት ጊዜ ያለን የሌለን ካሎሪን ነው የምታቃጥለው። ስለዚህ ካቃጠልከው ካሎሪን በላይ የማትመገብ ከሆነ ማለት ነው ፋትና መስል ሰውነት ልትገነባ አትችልም። እናም ወንድሜ በቻልኮ መጠን አመጋገብህን አስተካክለው። ሶስተኛው ጠንክሮ መስራት። ቢላውንም ፊልሙን ከጨረሰ በኋላ ጂም ገብቶ ጌን ያደረገውን ወይም ደግሞ ያገኘውን በልክ ሰውነት ወደ ምስል ለመለወጥ ስራውን ጀመረ። ግን አስታውስ በፕሮፌሽናል ትሬኒንግ ነበር ስልጠናውን የጀመረው። ላይክ ትልቅ ኤክሰርሳይሶችን ነበር የሚጠቀሙ። ኤግዛምፕል ቤንች ፕረስ፣ ዴድ ሊፍት፣ ስኳድ። በአንድ ሳምንት ውስጥ ከ4 እስከ 6 ቀናት ያህል ነበር ትሬን የሚያደርገው ስፖርት የሚሰራው። እናም ጠንክሮ በመስራቱ ሰውነትን በመስል ቀየረው። ወደ አንተም ጋር ስመጣ አውቃለሁ ጂም የምትከፍልበት ገንዘብ የለህም፣ ግን ቤት ውስጥ ባሉ ነገሮች ስፖርት መስራት ትችላለህ። ኤክስኪውዝ ማቅረብ የለብህም። ለምሳሌ ልክ እንደ ዲፕስ፣ ዲጋፕ፣ ፑሽአፕ፣ ፑልአፕ። በእነዚህ ነገሮች የራስን ሰውነት መቀየር ትችላለህ፣ ማሻሻል ትችላለህ። ጂም አያስፈልግም። ጂም ለሰበበኞች ብቻ ነው። በአንድ ሳምንት ውስጥ ቢያንስ ለ4 ወይም ለ6 ቀናት ያህል ደጋግመ የእጅ፣ የደረት፣ የእግር ብትሰራ ማለት ነው ራስን ትቀይረዋለህ። አስታውስልኝ ግን አንድ ኤክሰርሳይዝ ብቻ መስራት ሙሉ አቅምህን አይጨምረውም። ለምሳሌ የደረት ብቻ እየሰራ የእጅ ማትሰራ ከሆነ እጅግ ከቀናት በኋላ አቅም ያጥረዋል። ቦዲ አምባላንስ ይኖርሃል። ስለዚህ በቻልከው መጠን የእጅም፣ የደረትም፣ የእግርም ሁሉንም በአንድ ላይ ስራቸው። ስለዚህ ምንም ምክንያት ሳታቀርብ ማለት ነው ጂም ሳትል ጠንክረ ስራ። እቤት ሰበብ የለም፣ ትለወጣለህ። አራተኛው ሰፕሊመንት። ቢል የፊልሙን ቀረጻ ከጨረሰ በኋላ ሰውነቱ ቀጭጮና ተጎድቶ ስለነበር ግዴታ ፕሮቲን ፓውደር ወይም ደግሞ ክሬቲን መጠቀም ነበረበት፣ ልክ ኢትዮጵያ ውስጥ እንዳለው እንደ ፕላምፕሌት። ምክንያቱም ብዙ ጊዜ ብዙ ሰዎች ፕላምፕሌት የሚታዘዝላቸው ሰውነታቸው ከአቅም በላይ ሲቀጭጭና አቅም ሲያንሳቸው ነው። ስለዚህ ቢልም ግዴታ ፕሮቲንና ክሬቲን መጠቀም ነበረበት። አቅም አንሶን ነበር፣ ሰውነቱ በጣም ቀጭጮ ነበር። ግን ሰውነት ለመጠገን ፕሮቲን ፓውደር እንድትጠቀሙ እኔ ሪኮማንድ አላደርግም። በዚህም ነገር አልስማማም። ግን ፕሮቲን ፓውደር ወይ ደግሞ ክሬቲን ወይም ሌላ ሰፕሊመንቶች የሚረዱት ለቀጨጩ ሰውነቶች ናቸው። በቃ ቢለው ቢሰራ ሰውነቱ አልለወጥ ላለ ሰው ብቻ ነው። ስለዚህ ሰውነት በጣም ከከሳ፣ ሰውነት አቅም ካጣ ማለት ነው ግዴታ ሰውነትን የሚያጠነክር ሰፕሊመንት ያስፈልጋል። ግን እዚህ ጋር አንድ ጥያቄ መጠየቅ አይቀርም። ፕሮቲን ሼክ ችግር ያመጣል የሚል ጥያቄ። በትክክለኛው መንገድ ከተጠቀምከው ችግር አያመጣም። ለተጨማሪ ግን ከዚህ በፊት የሰራሁት ቪዲዮ አለ ስለ ፕሮቲን ፓውደር፣ ገብተህ ቼክ አድርገው እሱን መጀመሪያ። ብቻ ፊልሙ ላይ የነበረው ካራክተር ቢል የተጠቀመው ፕሮቲን ፓውደር ወይ ፕሮቲን ነው። ሪዙንም በየቀኑ ፕሮቲን ለማግኘትና መስል ላይ ብቻ ፎከስ ለማድረግ ነው። ወይ ፕሮቲን አገልግሎቱ
መስልን ለማወፈር ነው። እሱም በተለያየ ምግብ በማድረግ ምግብ ውስጥ በመጨመር ወይ ፕሮቲንን በመጠቀም ክሬቲንን በጎን በመጠቀም ናቹራል የሆነ ሰፕሊመንት አገኘ። ክሬቲንም ጥቅሙ ኢነርጂ ለመስጠት ጥንካሬ ለመስጠት ነው። ብቻ ሰውነታችሁ በጣም ከከሳና አቅም ካጣው ማለት ነው ፕሮቲን ፓውደር ስፔሻሊ ክሬቲን መጠቀም ይኖርባችኋል። ምክንያቱም ሰውነታችሁ ከቀጨጨ ማለት ነው እቤት ውስጥ ባሉ ምግቦች ሰውነታችሁ መገንባት አትችሉ። ግዴታ እንደ ስጋ እንደ እንቁላል ወይ ደግሞ እንደ ክሬቲን አይነት ምግቦች ያስፈልጓቸዋል። እናም አብዛኞቻችሁ የምትጠይቁኝ አንድ ጥያቄ መኖር አይቀርም። እሱም መርፌ ወይ ደግሞ መድኃኒት ተጠቅሟል የሚል ነው። እናም ለዚህ መልስ ምንም አይነት ኬሚካል ነገሮችን አልተጠቀመም። ፊልሙ ላይ ሰውነቱን አይታችሁት ከሆነ ማለት ነው በጣም ነው የሚያስደነግጠው። በ6 ወር ውስጥ ያንን ሰውነት መገንባትም ሆነ ጡንቻ ማፈርጠም በፍጹም አይቻልም። ግን ከላይ እንደተናገርኩት በፕሮፌሽናል ትሬነር ወይ ደግሞ በየቀኑ በየሰከንዱ ፕሮቲን ስለሚወስድ ትሬን ስለሚያደርግ ምግብ ስለሚመገብ የሚፈልገውን ምስል ጌን ማድረግ ችሏል። ግን አብዛኛው ሰው ይህንን ነገር ማመን ያቅታቸዋል። ግን እውነታው ምግብ ፕላስ ሃርድ ትሬኒንግ ፕላስ ፕሮቲን ፕላስ ክሬቲን እነዚህ ነገሮች ናቸው ቢልን እዛ ፊልም ላይ ሰውነቱን እንዲገነባ የረዱት። ስለዚህ ሰውነት በጣም ከቀጨጨብህ ሰፕሊመንቶችን ለመጠቀም ሙከራ አድርግ። 5ኛው ሰውነትን ቅርጽ ማስያዝ። ፊልሙ ላይ አሁንም ቢል በጣም ፕሮቲን ስለወሰደ በጣም ብዙ ምግብ ስለወሰደ በጣም ብዙ ሰፕሊመንት ስለተጠቀመ ካላሰበው በላይ ሰውነቱ ወፈረ። በልኪንግ ከሆነ ሰውነቱ በጥፍ ወፈረ። ከ54 ኪሎ ግራም ወደ 100 ኪሎ ግራም ተጠጋ። ግን በሚያሳዝን ሁኔታ ማለት ነው ለባትማን ፊልም ብቁ የሆነ አቋምም ሆነ የሰውነት ቅርጽ የለውም ነበር በጊዜው። ግዴታ ለዛ ፊልም ሲባል ከ80 እስከ 90 ኪሎ ግራም መውረድ ነበረበት። እናም እዛ ፊልም ላይ እንዲሳተፍ ሰውነቱ መቀነስ እንዳለበት ተነገረው። ያለውም 6 ወር ብቻ እንደነበርም ተነገረው። ያኔ ነበር ጂም ገብቶ ድጋሚ ስፖርት መስራት የጀመረው። ወደ አንተም ጋር ስመጣ ማለት ነው ሰፕሊመንት መጠቀም ፕሮቲን መጠቀም ከአቅም በላይ ፕሮቲን ያላቸው ምግቦች መመገብ ችግሩ ይህ ነው። በልኪንግ ትሆናለህ፣ ሰውነት ይወፍራል፣ ሰውነት በስብ ይሸፈናል። ብዙ ሰዎች ደግሞ እዚህ ጋር ነው ተስፋ የሚቆርጡት። መቼም ያ ሰው አንተ አይደለህም። ስለዚህ ስማኝ ወንድሜ፣ ሰውነት በልኪንግ በሚሆንበት ጊዜ ፋት በሚኖርበት ጊዜ ማለት ነው ጂም ገብተህ ያለ የሌለህን ኢነርጂ ተጠቅመ ስብህ ማቃጠል አለብህ። አመጋገብህን ደግሞ ማስተካከል አለብህ። ሰፕሊመንት መጠቀምህ ማቆም አለብህ። ፕሮቲን ምግቦችን በመመገብ ብቻ ፋት ያላቸው ምግቦች ኢግኖር በማድረግ ብቻ ወይ ደግሞ ፋት ያላቸው ምግቦች በማቆም ብቻ ሰውነትን ወደ ጡንቻ መቀየር ትችላለህ። ሰውነትን በተወሰነ መልኩ ማክሳት ትችላለህ። ምክንያቱም ቢል ያንን ነበር ያደረገው። አንተም እንደሱ ብታረግ ሰውነትን ማክሳት ትችላለህ። ግን የዚህ ቪዲዮ ሐሳብ ሰውነትን ስለማወፈር ነው። ስለዚህ ወንድሜ በቻልኮ መጠን ሰፕሊመንት ካገኘ ፕሮቲን ያላቸው ምግቦች ካገኘ እነዛ ምግቦች ለመመገብ ሞክር። ሰውነትን በዛ መንገድ ነው በልክ የምታረገው የምታወፍረው። ግን ወንድሜ ከአቅም በላይ ከወፈርክ በቻልኮ መጠን ያገኘውን ውፍረት ወደ ጡንቻ መቀየርህን እንዳትረሳ። 6ኛው ሪከቨሪ ወይም እንቅልፍ። ጡንቻ የሚገነባው ስታርፍ ነው። ጂም ውስጥ ስፖርት ስለሰራ ጡንቻ አይገነባም። ብዙ ሰዎች ደግሞ እዚህ ጋር ይሸወዳሉ። ጂም ሄዱና ስፖርት ይሰራሉ። ሰውነታቸው ደግሞ ጊዜው መለጠጥን ይሰጣቸዋል። ያኔ ሰውነታቸው የተለወጠ ይመስላቸዋል። ግን ወንድሜ ስታርፍ ምግብ ስትመገብ ነው ሰውነት የሚገነባው። ስለዚህ ፊልሙ ካራክተር ላይ ያለው ቤልም በቂ የሆነ ረፍት ያረግ ነበር። ከጂም መልስ ቢያንስ ከ7 እስከ 9 ሰዓት ያህል ይተኛ ነበር። ከ8 ሰዓት በላይ መተኛት አያደክምም የሚል ጥያቄ መጠየቅ አይቀርም። ለሱ ተጨማሪ ቪዲዮ ሰራላለሁ። አላማክ ጡንቻ መገንባት ከሆነ ማለት ነው በቂ የሆነ ረፍት ያስፈልጋል። ይህ ምን ማለት ነው? መንገድ ላይ ወክ ማድረግ፣ መሮጥ፣ ስልክ ማታ ማታ መጠቀም ማቆም አለብህ። ባጭሩ ስፖርት ከሰራ በኋላ ማለት ነው ሰውነትን ስራ የሚያሰራውን ነገር ማድረግ ማቆም አለብህ። ቢያንስ በሳምንት 6 ቀን ከሰራ 7ኛውን ቀን እረፍት ማድረግ አለብህ። ስለዚህ ሁሌም አንድ ነገር አስታውስልኝ፣ ጂም ስፖርት ስትሰራ አይደለም ሰውነት የሚለወጠው። ስፖርት ሰርተ ሪከቨሪ በምታረግበት ጊዜ፣ በምታርፍበት ጊዜ፣ ምግብ በምትበላበት ጊዜ ነው ሰውነት ጡንቻ የሚገነባው። ተግባባን? እዚህ ጋር ነው ሁሉም ሰው የሚሸወደው። ይህን ቪዲዮ እዚህ ጋር ያቋርጡና በቃ ጀምራለሁ ምናምን ብለው ይጀምራሉ። ከዛ 1 ሳምንት አለፈ፣ ግን ለውጥ የለም። አሁንም 1 ወር አለፈ፣ አሁንም ለውጥ የለም። በቃ ሁሉም ሰው የሚያወራው ነገር ውሸት ነው የሚል አስተሳሰብ በውስጣቸው ይፈጠራል። ራሳቸውን ይወቅሳሉ። ከዚህም በኋላ እንደዚህ አይነት ነገር አልሰማም አላይ ምናምን ብለው ለራሳቸው ይነግራሉ። ከዛም በኋላ ተስፋ ይቆርጣሉ። ከዛም በኋላ ሰበብ ይደረድራሉ። ስለዚህ ግዴታ ትዕግስት ያስፈልጋል። እስቲ የትኛው ሰውነት ነው በወራት ውስጥ የተለወጠው?
የትኛው ህይወትህ ነው በሳምንታት ውስጥ የተቀየረው? የትኛው ሱስህ ነው በቀናት ውስጥ የጠፋው? አየህ፣ ሁሉም ነገር ትዕግስት ይፈልጋል። ሁሉም ነገር ጽናት ያስፈልገዋል። እዚህ ድረስ ቪዲዮን ያየህበት ምክንያት ራሱ ትዕግስትህ ነው። ትዕግስት ባይኖረው እኮ ቪዲዮን እዚህ ድረስ አታየውም ነበር። ስለዚህ ምን ልልህ ፈልጌ ነው፣ ለሁሉም ነገር ትዕግስት ያስፈልገዋል። ትዕግስት ስጠው። እዛ ነገር ላይ ለውጥ ማየት ከፈለግክ ማለት ነው ጊዜ ልሰጠው ይገባል። ትዕግስት ልሰጠው ይገባል። እመነኝ፣ በኋላ ላይ ታመሰግነኛለህ። ስለዚህ በሰባተኛ ደረጃ ላይ ያስቀመጥኩት ነገር ቢኖር ትዕግስትና ፔሸንት ነው። እዚህ ጋር ቪዲዮ ልጨርሰው አስቤ ነበር፣ ግን አንድ ያልጨረስኩልህ ታሪክ አለ። ትዕግስት ካለ እሱን ታሪክ አዳምጠኝ። 6 ወር ብቻ ነበር የተሰጠው የቀጨጨው ሰውነቱን ወደ ውፍረት ወደ በልኪንግ ቀይሮ በልኪንግ የሆነውን ሰውነቱን ደግሞ ወደ መስል ቀይሮ ሂሮ የሚመስል ሰውነቱን እንዲገነባ የተሰጠው ቀን 6 ወር ብቻ ነበር። እሱም ብዙ ምግቦች መመገብ ጀመረ። በቀን ብቻ ከ5 እስከ 6 ስጋ፣ እንቁላል ይመገብ ነበር። ከባባድ ትሬኒንጎችንም ያደረግ ነበር። ቤንች ፕረስ፣ ስኳድ፣ ዴድሊፍት፣ ሰፕሊመንቶችን የሚጠቀም ነበር ላይክ ፕሮቲን፣ ክሬቲን። እናም ከጊዜ በኋላ ሰውነቱን ሪከቨሪ እያደረገ መጣ። ግን ሁሉም ነገር ቀላል አልነበረም። ያላሰበው ሰውነት አጋጠመው። ሰውነቱ በልኪንግ ሆነ። ሰውነቱ ካቅም በላይ ወፈረ እና የመጣው ሰውነት ደግሞ ለፊልሙ እንደማይሆን ተነገረው። አሁንም ድጋሚ ጂም ገብቶ የሚመገባቸውን ምግቦች ቀነሰ እና አሁንም ድጋሚ ጂም ገብቶ ስራውን ጀመረ። ከ6 ወር በኋላ ከ85 እስከ 90 ኪሎ ግራም ድረስ ሰውነቱን ዝቅ ማድረግ ቻለ። ይህ ድብቅ ታሪክ ማለት ነው ትልቅ ዲሲፕሊንና ትዕግስትን ይጠይቃል። እናም በመጨረሻ የሚፈልገውን ሰውነት አገኘ። እናም በመጨረሻ ባትማን የሚለው ፊልም ላይ ታጨ። ግን የሱ ትራንስፎርሜሽን በጣም ብዙዎችን አስገርሟል። ምክንያቱም ኖርማል ሰዎች ላይ ይህን ነገር ተሞክሮ ነበር፣ ግን ማንም እንደሱ አቺቭ ያደረገው ሰው አልነበረም ነበር። በዚህ ምክንያት ብዙ ሰዎች መድኃኒት የሚጠቀም ይመስላቸዋል፣ ግን ያ የተሳሳተ መልእክት ነው። ብቻ በዚህ ቪዲዮ ላይ ለመናገር የፈለግኩት ለሁሉም ነገር ትዕግስት ይኖራችሁ። ትዕግስት ካላችሁ፣ ፔሽንት ካላችሁ ማለት ነው የማታሳኩትና የማታረጉት ነገር የለም። እሺ፣ በዚህ ቪዲዮ ላይ ሐሳቡ ትክክል ነው ብላችሁ ታስባላችሁ ወይስ አታስቡ? ሐሳባችሁን አሳውቁኝ። እናም ከዚህ ቪዲዮ ላይ ምን ተማራችሁ? እሱንም ነገር አሳውቁኝ። ኮሜንት ላይ አነባዋለሁ።